ይሄን ጥያቄ ብቻ መልሱልኝ እስኪ። ለምን ይመስላችኋል እንግሊዘኛ ማትናገሩት? እንግሊዘኛ ለመናገር የምትቸገሩት? ብዙ ቃል ታውቃላችሁ እኮ ሰው ሲያወራ ትሰማላችሁ። ሰዎች የሚያወሩትን ቃል እናንተ ታውቁታላችሁ። ግን እናንተ መናገር ስትፈልጉ መናገር አትችሉም፣ ትቸገራላችሁ። ለምን እንደሆነ ታውቃላችሁ? ጥቃቅን ነገሮች ላይ ትኩረት ስለማሰጡ ነው። ጥቃቅን ነገሮች ላይ ትኩረት ስለማሰጡ ነው። እታች ማወቅ ያለባችሁን ቅድሚያ ማወቅ ያለባችሁን ነገር ሳታውቁ ትንሹ ነገር ሳታውቁ ብዙ ትልቅ ነገር ታውቃላችሁ። ሰው ሲያወራ ትሰማላችሁ። ሰው የሚያወራው ነገር አዲስ አይደለም፣ ታውቁታላችሁ። መናገር ስትሞክሩ ግን መናገር አትችሉም፣ ትቸገራላችሁ። ለምን? ጥቃቅን ነገሮች ላይ ትኩረት አትሰጡም። ዛሬ ያመጣሁላችሁ ጀማሪዎች ከሆናችሁ በደንብ ስሙኝ። ዛሬ ያመጣሁላችሁ ጥቃቅን የሚመስል ትንሽ የሚመስል ግን ማወቅ ያለባችሁና ትልቅ ክፍተት የሚሞላላችሁ በተለይ ጀማሪዎች ከሆናችሁ በደንብ ስሙኝ። ቪዲዮ እስከ መጨረሻ እዩት። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጉት። በደንብ ተከታተሉኝ። ኦልራይት፣ እዚህ ጋር እንደምታዩት እንግዲህ እቺን በሁለት ነገር ከፍዬ ላሳያችሁ። እዚህ ጋር አንድ፣ እዚች ጋር ያለችውን ሁለት ልበላት። እዚህ ጋርም ያለው እዚህ ጋርም ያለው አንድ አይነት ነው። እዚህ ጋርም ያለው እዚህ ጋር የጻፍኩትን እዚህ ጋር የጻፍኩትን ተመሳሳይ ነገር ነው። ራይት፣ ግን ልዩነቱ ግን ይሄኛውና ይሄኛው ሁለት ትርጉም ግን አለው። ራይት፣ እዚህ ጋር ምን ይላል? ሚ ይላል፣ her him them us you it። me her him them us you it አንድ አይነት ነው፣ ግን ሁለት ትርጉም አለው። እዚህ ጋር እንደምታዩት አማርኛውን ይላል፣ እዚህ ጋር ደግሞ ለ ይላል። ለምንድን ነው? በደንብ ስሙኝ። ሚ ማለት የመጀመሪያው ሚ ማለት እኔን ማለት ነው። እኔን ሰማችሁ? ሚ ማለት እኔን ማለት ነው። her እሷን፣ him እሱን፣ them እነሱን፣ us እኛን፣ you አንተን፣ አንቺን፣ እናንተን፣ እናንተን፣ it እንትኑን ነገርየውን ማለት ነው። አያችሁት? የመጀመሪያው እዚህ ጋር አለ። ከዛ በኋላ ግን እኔን፣ እሷን፣ እሱን፣ እነሱን፣ እኛን፣ እናንተን፣ ነገርየውን ማለት ነው። እዚህ ጋርም ያለው ሌላ ትርጉም ደግሞ አለው። እዚህ ጋር ለሚላለው አብራችሁኝ ቆዩ። ምሳሌ እንስራ፣ አረፍተ ነገር እንስራ። እዚህ ጋር አድቫይስ የሚል ቃል ልስጣችሁ። አድቫይስ፣ ከዛ እነዚህ ነገሮች አሉ፣ አረፍተ ነገር አለቀ። በዚህ ቃል ብቻ አረፍተ ነገር እንስራ። ለምሳሌ ምከረኝ በሉኝ። ምከረኝ፣ አድቫይስ ሚ፣ ማንን? እኔን። አድቫይዝ ሚ፣ ምከረኝ፣ አድቫይዝ ሚ። ምከራት፣ አድቫይዝ ሄር፣ ማንን? እሷን። አድቫይዝ ሄር። ምከረው፣ ማንን? እሱን። አድቫይዝ ሂም፣ እሱን። ምከራቸው፣ እነማንን? እነሱን። አድቫይዝ ደም። እኛን ምከረን፣ ምከረን። አድቫይዝ አስ፣ አድቫይዝ አስ። እዚህ ጋር ይው ይሄኛውና እችኛዋ የራሳቸው ፎርም አላቸው። አድቫይዝ ይው አንልም፣ ግን እናንተ ምከረን አላችሁኝ። እሺ ልምከራችሁ፣ እነማንን? እናንተን። ልምከራችሁ እንዴት ልበለስ? እሺ ጋር let me advise you። ልምከርህ፣ ልምከርሽ፣ ልምከራችሁ። let me advise you፣ እናንተን ልምከራችሁ። ራይት። እችኛዋስ ኢት የምትለው advise it፣ ነገርየውን እንትኑን ምከረው። it doesn't have sense፣ ያን ያክል ስለሌለው ምን ልበል? እዚህ ጋር take መውሰድ አይደለ? ውሰደው በሉኝ። ቴክ ኢት፣ ምኑን? እንትኑን፣ ነገርየውን ውሰደው። ቴክ ኢት አላችሁ ማለት ነው። ይሄ የመጀመሪያው ትርጉም፣ የመጀመሪያው ዴፊኒሽን ይሄን ይመስላል።
ራይት። በሌላ ምሳሌ በደንብ ተለማመዱት። ሁለተኛው እዚህ ጋር ሚ ሄር ሂም ደም አስ ዩ ኢት ነው ያለኝ። እዚህ ጋር ያለው ነው እዚህ ጋርም ያለው። ሁለተኛው ትርጓሜ ምን ይመስላል? ሁለተኛው ትርጉም ሚ ማለት እዚህ ጋር እኔን ነበረ። እዚህ ጋር ለዚች ጋር ያለችው ፊደል ለናት ለሁሉም ስለምሰራ ነው። ለኔ ሚ ማለት ለኔ፣ ሄር ለሷ፣ ሂም ለሱ፣ ደም ለነሱ፣ አስ ለኛ፣ ዩ ለናንተ፣ ላንቺ፣ ላንተ፣ ለናንተ፣ ኢት ለነገሩ። ግልጽ ነኝ አይደለም ብለው ነገር እዚህ ጋር ነበረ እኔን ነበረ ለኔ። ስለዚህ ይሄ ሚ የሚለው ቃል ሁለት ትርጉም አለው። እኔንና ለኔ፣ እሷንና ለሷ፣ እሱንና ለሱ፣ እነሱንና ለነሱ፣ እናንተንና ለናንተ። ግልጽ ነኝ አይደለ? በመናገር ጊዜ እነዚህን ነገር ካላወቁኝ እንዴት መናገር እንዳለብኝ እቸገራለሁ ማለት ነው። ራይት። እዚህ ጋር በምሳሌ እንሰራ ነው። እዚህ ጋር በምሳሌ እንስራ። አንድ ቃል ልስጣችሁ። ጊቭ ይላል። ምን ማለት ነው? መስጠት። ስጠኝ በሉኝ። ጊቭ ሚ። ስጠኝ። ጊቭ ሚ። ለማን? ለኔ። ለሷ ስጣት። ለሷ ስጣት። ጊቭ ሄር። ለማ? ለሷ። ለሱ ስጠው። ጊቭ ሂም። ለማ? ለሱ። ለነሱ ስጣቸው። ጊቭ ደም። ለነማ? ለነሱ። ለኛ ስጠን በሉኝ። ለኛ ስጠን። ጊቭ አስ። ዩስ እዚህ ጋር እችኛዋ ሌላ ማለት እዚህ ጋር ለእናንተ አይደለ? ስለዚህ እኔ ነኝ ለእናንተ ልስጣችሁ ማለት ያለብኝ። እንዴት ልበል? አሁንም ቅድም እንዳልኩት ሌት ሚ ጊቭ ዩ። ለሚ ጊቭ ዩ ልስጣችሁ። ሌት ሚ ጊቭ ዩ። ለሚ ጊቭ ዩ። ኢት ቢሆንስ? በኢት እንዴት ነው የምሰራው? እዚህ ጋር እንትኑ ነገርየው ሲሆን ቴክ ኢት አለን አይደል? እዚህ ጋር ደግሞ ለእንትኑ ለነገሩ ጊቭ ኢት ብልስ እኔ ስጠው። ምን የሆነ ነገር ለነገርየው፣ ለምሳሌ እንስሳ ሊሆን ይችላል፣ ውሻ ሊሆን ይችላል። ለውሻው ስጠው ጊቭ ኢት ማለት እንችላለን ማለት ነው። ስለዚህ ብዙ ቃል እያወቃችሁ ሰዎች ሲያወሩ እየሰማችሁ፣ ሰዎች የሚያወሩት አዲስ ነገር አይደለም። እናንተ የምታውቁት እንግሊዘኛ ነው የሚያወሩት። ራይት? ብዙ ነገር ታውቃላችሁ። መናገር ስትሞክሩ፣ መናገር ስትፈልጉ ግን እንግሊዘኛ መናገር ትቸገራላችሁ። ጥቃቅን ነገሮች ላይ እነዚህ ነገሮችን ክፍተታችሁን ይዘሞሉላችኋል፣ ክፍተታችሁን ይዘጉላችኋል። ይሄን በማሰብ ብዙ ተማሪዎች ስለሚቸገሩ ይህን ቪዲዮ ሰርቻለሁ ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ በሌላ ለሰን እመለሳለሁ። ከዛ በፊት እንግሊዘኛን ቋንቋ በአካልም በኦንላይን መማር ለምትፈልጉ በስልክ ደውሉ ታገኙናላችሁ። ቀጣይ ቆንጆ ቪዲዮ ይዤላችሁ እመጣለሁ። እስከዛ ቸር ያቆየን።